ሰላም ውድና የተከበራችሁ አድማጭ ተመልካቾቻችን ሰላማችሁ ያላችሁበት እዚህ ትርፍ ይበልን እያልን እንግዲህ መተናል። ዛሬ በድጋሚ ተከስተናል ከውዷ እህቴ መሲ ጋር ማለት ነው። በድጋሚ ተከስተናል። እንመጣለን ባልነው መሰረት ይኸው በድጋሚ መተንላችኋል ማለት ነው። እንዴት ናችሁ? ሰላም ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም። እኛ አለን እግዚአብሔር የተመሰገነ ይሁን። ይኸው እየኖርን እንገኛለን ማለት ነው። በድጋሚም ለመገናኘት አብቅቶናል። እንግዲህ ውድ ተመልካቾቻችን ጥያቄ ካላችሁ ጻፉልን ብለን መልእክት አስተላልፈን ነበረ። መልእክትም ካላችሁ ጻፉልን ኮሜንት ላይ ብለናል። በመቀጠል ደግሞ መሲንም መጠየቅ ጠይቂ የምትሉኝ ነገር ጠይቃላችኋለሁ ብዬ ነበረ። እኔም በራሴም ጠይቃ ስላለ እንግዲህ የእናንተንም ኮሜንት አይቻለሁ አንብቤያለሁ ማለት ነው። ግን ዛሬ የመሲን ይሄን ጠይቂያት የሚል ጥያቄም አልመጣልኝም። በራሴ ግን መሲንም አንዳንድ ጥያቄ እየጠየቅኳት አብረን እየተጨዋወትን እንቆያለን ማለት ነው። ቆይታችሁ ከኛ ጋር ይሁን እላለሁ። እስኪ መሲ ደግሞ ሰላም ባያችሁ። እሺ፣ ሰላም ውድና የተከበራችሁ የሰኔ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። እናንተ ያላችሁበት ሰላማችሁ ይብዛ። ከጥያቄ በፊት ግን የተመቸኝን እመልሳለሁ፣ ያልተመቸኝን አልመልስም ማለት ነው። ወደ ጥያቄ ምን መሰለሽ መስዬ፣ በመጀመሪያ ሼር፣ ላይክ፣ ሰብስክራይብ ያደረጋችሁ አበረታቱ እንዳትረሱ ማለት ነው። ላይክ ሰብስክራይብ የለም ማለት ነው። የመዳብ ቅመም ለምንድን ነው ግን የማይጠነክረው? ታው ግድ የላችሁም። ወቀሳ ይልሻል። ቀጥይ። መተጋገዝ ትልቅ ነገር ነውና በዚህ ምድር ላይ ስንኖር ደግሞ ካልተጋገዝን መተጋገዝ ትልቅ ነገር ነው። ካልተጋገዝን ደግሞ ምንም ዋጋ የለውም። አንዳችን ለአንዳችን ካልተሳሰብን እንግዲህ ላይክ ሼር በማድረግ አግዙን። እኛም ደግሞ ቪዲዮዎችን እንሰራለን ማለት ነው። እንግዲህ ላይክ ሼር አድርጉ ነው ብለው ወደ ጥያቄ ልምጣ መሰለኝ። መሲ እንግዲህ መመለስ የምችለውን መልሳለሁ፣ የማልችለውን ደግሞ ግዳጅ የለብኝም ብለሻል። እሱ ግዳጅ የለብሽም፣ መብትሽ ነው ማለት ነው። እሺ መሲ እንዴት አየሽው? ከመጣሽ አየሩን እንዴት አየሽው? እንዴት ተመለከትሽው? እንግዲህ ዋላ አደር ብለሻልና ወደ ኢትዮጵያ ከመጣሽ የታዘብሽው ነገር እስቲ ምንድን ነው? አየሩንስ እንዴት ነው? ይቅርታ ጨረሽ? አዎ ጥያቄ ጠይቄሻለሁ። ኢትዮጵያ ከገባሽ ዋላ አደር ብለሻል። እስቲ ምን ታዘብሽ? አየሩንስ እንዴት ተመለከትሽው? ምንድን ነው የተመቸሽ? ምንድን ነው ያልተመቸሽ ነገር? እስኪ ወደ ኢትዮጵያ ከመጣው አዎ እንዳልሽው ዋላ አደር ብያለሁ። ኢትዮጵያ ሀገሬ በጣም ነው የምወዳት፣ በጣም ነው የማከብራት። በጣም ትልቅ ቦታ አለኝ። ይሄ ምንም ጥያቄ የለውም። ሁላችንም ስደተኞች ከሰው ሀገር ወደ ሀገራችን ገብተን ሀገራችን ለማየት ጉጉቱ ይኖረናል። ከተሳካልን፣ ካልተሳካልን ደግሞ እዛው ነው እየሰራን የምንኖረውና ወደ ኢትዮጵያ መጥቼ እኔ በጣም ደስተኛ ነኝ። እግዚአብሔር ይመስገን። ደስ የሚል ነገር ነው የምታየው። በጣም ጥሩ ነገር፣ ደስ ይላል። ሚዲያ ላይ እንደምወራ አይደለም፣ ምድር ላይ ወርደ ስናይ ግን እግዚአብሔር ይመስገን ሚዲያ ላይ ከማየው መሬት ላይ መሬት ላይ ከአየር ላይ መሬት ላይ ወርጄ ሳይ እኔ እውነት ለመናገር ተሆነ ለእኔ እጅግ በጣም የተለየች ከበፊቷ ከማውቃት አገር ለየት ብላብኛለች። ይሄ ማለት ደግሞ ሁሉ ነገር አሪፍ ነው ማለት አይደለም። ምንም መወሻሸት ያሌለ ነገር ብዙ ችግሮች አሉ። ማቀው ሰፈር ሁሉ ጠፍቶብኛል። ቤት እንደምታውቁ በየከተማው እየፈረሰ ነው። ብዙ ነገር ግራ ያጋባል። ነገር ግን ደግሞ አገራችን አሪፍ ናት። ከጠበቅኳት በላይ ነው ያገኘው፣ ከነ ችግሯ ከነ መከራ ይሻላል። እሺ መልካም ነው መሲ። እንግዲህ ሌላው ብዙ እህቶቻችን ለረጅም ጊዜ በስደት ዓለም እዛው 10 አመት 8 አመት ለረጅም ጊዜ ይቀመጣሉ። ወደ ሀገራቸው መጥተው ማየትን ይፈራሉና እዛ ቦታ ቁጭ ብሎ እዛው ሆኖ ተቀምጦ መፍራት እሱን ነው የምትመርጭላቸው ወይስ መጥተው ደርሰውበት ማየትን ነው የምትመርጭው? እስቲ አንቺ
ሰኒ የሆነ ለመናገር ተሆነ ጥሩ ጥያቄ ነው። ይሄንን የጠየቅሽኝ ብዙ እህቶቻችን እንደዚህ አይነት ነገር ስጠየቁ የሚመልሱልሽ ከባድ ስለሆነ ማለት ነው። በእርግጥ አሁን ኢትዮጵያ ላይ ኑሮ ውድ ነው። ኢትዮጵያ ሄደን መኖር አንችልም። ቤት ኪራይ ከባድ ነው። ብዙ ነገሮች ይከብዳል ብሎ እዚህ ሆኖ የሚነግሩ ሰዎች አሉ። እኔ ሳልመጣ በፊት ወደ ኢትዮጵያ እንድመጣ ራሱ የማይፈልጉ ብዙ ሰዎች ነበሩ ለመናገር። ነገር ግን ማንንም ሳልሰማ ነው ወደ ሀገር የመጣሁት። ወደ ሀገር የመጣሁበት ደግሞ የራሴ ዓላማ ይኖረኛል። አንዳንድ ነገር ለመስተካከል ነው የመጣሁት። እዚህ ለመቅረት አይደለም እኔ የመጣሁት። እውነት ለመናገር ተሆነ ግን 10 አመት 15 አመት ሰው ሀገር ላይ ቁጭ ብሎ ሰው በምለኝ ብቻ እኖራለሁ ማለት ይሄ አንደኛ ዋጋ ያስከፍለናል። ሁለተኛ ደግሞ የሚባል ነገር አለ። ብዙ ነገሮች አሉ። እኔ በመሀል እየመጡ ነገሮቻቸውን አስተካክሎ በአጭር ጊዜ ውስጥ ተመልሶ መስራት አለባቸው። አይኖ እግዚአብሔር የሰጠኝን በረከት ሰጥቶኝ ባለኝን ራሱ ሰራለሁ ከተባለ ይቻላል። ምክንያቱም ራስሽን አሳምነሽ ማምጣት አለብሽ። ላልመለስ ብለሽ ትመጫለሽ። ብዙ እህቶቼ አሁን አልመለስም ብለው ይመጣሉ። እዚህ ሲመጡ ብዙ ነገሮች ይወሳሰቡባቸዋል። ይሄንን ደግሞ ማድረግ ያለብን ተረጋግተን እዚህ አገር ላይ የቆዩትን ሰዎች ማውራት፣ ራሳችንን አንዳንድ ነገር ማየት፣ አንድ ነገር ለመስራት አለመቸኮል። ይሄ ነገር በተረጋጋ መንፈስ ራሳችንን የምንችልበት ጊዜ ላይ ይኖረናል ብዬ አስባለሁ። እኛ ችግራችን ልክ እንደመጣን የሆነ ስራ ለመስራት ነው የምንሮጠው። እሱ ስራ ሳናቅ እንገባበታለን። ተገባንበት ያለን ብር ከእጃችን ላይ እንጨርሳለን። ተመልሰው ወደ ስደት እንሄዳለን። ገብቶሻል አይደል? ግን ባለን ተረጋግተን አስበን ከኖር ሀገራችን መኖር እንችላለን። ቤትም ውድ ነው ይባላል። አዎ ከተማ ላይ ውድ ሊሆን ይችላል። ነገር ግን ደግሞ እንደ አቅማችን አስበን መስራት መለወጥ እንችላለን። ሀገራችን ላይ ነው ማለት። አዎ እንግዲህ መስዬ ምን መሰለሽ፣ አንዳንድ ጊዜ አንቺ በሰጠሽው ሀሳብ ላይ ምን ማለት ፈልግ መሰለሽ፣ ብዙ ጊዜ እንደመጡ እህቶቻችን ስራ ላይ የሚያርፉበት ምን መሰለሽ መሲ፣ የያዝነው ከእጃችን እንዳይጠፋ በማለት የሆነች ስራ ይጀምራሉ። ያ ምንድነው? ገንዘባቸውን ላለማጥፋት ነው። ያ ነገር ደግሞ ሳይሳካ ሲቀር በእርግጥ ገንዘቤ እንዳይጠፋ ብለሽ የሆነች ነገር ሲጀምሪና አልሆን ሲል ደግሞ ትበሳጫለሽ። አይደለም ሳያጣሩ የሚል አለ። በደንቡ ስራውን ቼክ ሳያደርጉ ውጤቱን ምኑን ሳያውቁ ሳይጠይቁ ኖራል የሚል ብዙ አስተያየት የሚሰጥ ሰው ይኖራል። ያ ግን ያቺ እህቴ በሩጫ ያንን ስራ የጀመረችው ገንዘቧ እንዳይጠፋ እንዳይባክንባት ነው። የሰው ልጅ ደግሞ ስራም ከሆነ ሰርቶ ሞክሮ ትርፍም እኮ ከኪሳራ በኋላ ነው። እንዳትፈሩ። ያው በእርግጥ ቶሎ የሆነ ስራ ላይ ለመግባት ገንዘብ ላለማጥፋት ነው ልልሽ ፈልጌ ነው። በመቀጠል ደግሞ እኔም ያው የራሴ የጠየኩሽ ጥያቄ ላይ ማለት ነው አንደኛ ሀሳብ መስጠት የምፈልገው ለረጅም ዓመት ሰው ሀገር ተቀምጦ ቆይ አንድነቴን ነው የምገባው ማለት ጉዳትም አለው መሲ። እኔ እንደራሴ ካየሁት ጉዳቱ ምንድነው? ለምሳሌ 8 አመት መስራት ከፈለኩኝ ልክ 4 አመት እኔ በራሴ ተሞክሮ ያየሁት ነገር ስላለ ነው አንድነቴን ነው የምገባው ብዬ ስለተጎዳው ማለት ነው። ልክ 4 አመት ወይ 2 አመት እንደሰሩ መተው የሰራሁት ነገር ምን ላይ አርፎልኛል፣ ምንስ ብሰራ ነው ውጤታማ መሆነው ብለው የሰሩበትን የድካማቸውን ዋጋ አየት አድርጋችሁ ተመልሳችሁ ትሄዱ ነው የምላችሁ። እኔ አንድነቱን ተገላግዬ ነው የምመጣው አልመላለስ የሚል ነገር እኔ በራሴ እንዳየሁት ከሆነ ማለት ነው። የሚያስፈልግሽንም ነገር የምታውቂው ማለት ነው መተሽ ቼክ አድርገሽ ስትመለሺ ለካ ይሄ ወሳኝ ነው፣ ይሄ አስፈላጊ ነው። ስለዚህ አሁን መጥቼ ይሄ ጉለት ስላለ ያቀርሽው ነገር ወይ ያቀርሽው ስራ ይኖራል። ለዛ ለስራ እዛ ሆነሽ ከምታስቢ ልክ መተሽ ስታዩ ይሄ ነገር ይጎለኛል፣ ይሄን ነገር ማሟላት አለብኝ ብለሽ በድጋሜ ስትሄጂ የሆነ ስራ ለመስራት ወይ እቅድ ስላለሽ ይሄን ነገር ማሟላት አለብኝ እንዳይጎለኝ ብለሽ ጉለትሽን ትሸፍኛለሽ። ብዙ ነገር አለ። የሰራሽበትን የደከምሽበትን ትሰበስቢያለሽ። ምናልባትም ገንዘብሽ እየባከነ አልባሌ ቦታ አንቺ ታማኝ ቦታ ነው ባልሽበት ወቅት መተሽ ስታዩ አልባሌ ነገር ላይ አርፎብሽ ሊሆን ይችላል። ያንንም ነገር ታስተካክያለሽ። ወይ ደግሞ እዛ አምነሹ ከላክሹ አልባሌ ቦታ ከኋላልሽ ሰው ቀየር አድርገሽ እዚህ ቦታ ላይ አድርጋለሁ ለውሳኔ ይመቻል። መጥቶ መሄድ ለውሳኔ በጣም ነው የሚመቸው። የእውነቴን ነው የምላችሁ በራሴ ስላየሁት ማለት ነው። እና
አንድነቴን ነው የምገባው ከምትሉ መታችሁ የስራውንም እቅድም ለማውጣት ያሰባችሁትን እቅዳችሁንም ቼክ ለማድረግ መታችሁ ብትመለሱ ብዬ ነው የምመክራችሁ እንጂ ረጅም ዓመት አንዴ ነው የምመለሰው ብላችሁ ስትመጡ ጥቅሙ ጉዳቱ ምን እንደሆነ አትለዩ። ግን በመሀል መጣ ብላችሁ ስታዩ ጥቅሙ ምንድነው፣ መምጣቱ ጉዳቱ ምንድነው የሚለውን ነገር በደንቡ ነው የምታዩት፣ በደንቡ ነው የምትማሩበት ማለት ነው። እና ትለወጣላችሁ። መታችሁ አይታችሁ ከተመለሳችሁ በቀጣው በጣም ብዙ ለውጥ ነው የምታገኙት። እንዴት ቢሆን ነው ስራ ፈጥሬ መስራት የምችለው፣ እንዴት ቢሆን ነው ህይወቴን መቀየር የምችለው ብላችሁ የምትጨነቁበት ነገር ማለት መታችሁ ስታዩ እያንዳንዱ ነገር ማለት ነው ሀሳብ ይመጣላችኋል። እውነቴን ነው የምላችሁ። እዛ ሆናችሁ ከምትጨነቁ አንድነቴን ነው የምገባው አሁን ሄጄ ምን እሰራለሁ ከምትሉ በመሀል መታችሁ ብታዩ ምን መስራት እንዳለባችሁ ምን እንደሚያስፈልጋችሁ ሙሉ ለሙሉ አውቃችሁ ትሄዱና በቀጣይ የሚያስፈልጋችሁን ነገር አሟልታችሁ መታችሁ ወደ ስራችሁ ነው የምትገቡት። እና ፈርታችሁ እዛ አንድነቴን ነው የምገባው ሰርቼ ብላችሁ አትድከሙ ነው የምላችሁ። እኔ በጥቅሉ ይሄንን ነው ልላችሁ ፈልገው። እንግዲህ ወሬ ያበዛውባችሁ በጣም ይቅርታ። እኔ ይሄንን ነው መክራቸው መስ አይ እውነት ነው አንቺ ያልሽው ነገር ማለት ነው። ምክንያቱም ሰው ሀገር ላይ ስንሆን ሁሉ ነገር ተሳክቶ ይጠብቀናል ማለት አይደለም። ግን በማል መተን ነገሮቻችን ያሰብነው አስተካክለን ብንሄድ አሪፍ ነው ብዬ አስባለሁ። ብዙ ሰዎች በማል መታችሁ አስተካክሉ እላቸዋለሁ። አንዳንድ እህቶች እንደውስ ማወራቸው ግን ደግሞ እሱ ነገር ሄዶ መመላለሱ ይከብዳቸዋል። ለምን እንደሆነ አላውቅም። እኔ ግን ተመላልሼ መጥቼ ያሰብኩትን አሳክቼ ከዛም በኋላ ሄጄ የራሴን ስራ ይጎደልኝ አሳካለሁ ብዬ ነው የማስበው። ለኔ ነው የማረገውና ስለዚህ እዛው ነን የምናስበውና እዚህ መተር የምናየው ኩላዩ ስለማይችል መታችሁ አይታችሁ ያሰባችሁን አስተካክላችሁ ተመልሳችሁ ሄዳችሁ መስራት። አይ እዚህ በቅቶኝ እየሰራችሁ እኮ እዚህ ልበቃችሁ ይችላል። እዛ ቁጭ ብላችሁ የምታስቡ ነገር ባለቤቱ ስኖርበትና ሳይኖርበት እኩል አይደለምና ብዙ ጊዜ የሰው ሀገር ላይ ጊዜያችሁን ከምትገሉ በማል እየመጣችሁ የራሳችሁን ህይወትም የራሳችሁንም ስራ የራሳችሁንም ገንዘብ ማስተካከል ትችላላችሁ እላችኋለሁ። በተረፈ ደግሞ እድሜ የሚባል ነገር አለ። በተለይ ያልወለዳችሁ እህቶቼ አስቡበት። እውነቴን ነው የምላችሁ፣ በጣም ከባድ ነውና እግዚአብሔር ከእናንተ ጋር ይሁን እላችኋለሁ። ከዚህ በመቀጠል ደግሞ ጫጫታ ወይ ድምጽ ሊኖር ይችላል። ትንሽ መንገድ ዳር ስለሆን ይቅርታ እንጠይቃለን። ይሄንን ነው የምለው በእኔ በኩል ሰሚ። እሺ አዎ መልካም ነው። እንግዲህ እሱ ያው የእድሜን ጉዳይ ማንም ሰው ሴቭ እያደረገ ነው የሚሰራው መስል። በእርግጥ ድካም ላይ ስንቆይ ቆይተን ስንመጣ እዚህ ብዙ መስዋዕት እንከፍላለን። እዛ ደክሞ ነው የምንመጣው። ያንንም በማሰብ መጓዝ ግድ ይላል። እኔ አስባለሁ እንደ ራሴ ነው ለህሮች የማስበው። ስለዚህ ሁሉን ነገር አስባችሁ ብታደርጉ በጣም ነው ደስ የሚለኝ ማለት ነው። እሺ አዳማንስ እንዴት አየህ? አዳማ ሙቀት አላት። እውነት ዘይን ነው የምላችሁ። እየጠጣሁ ነው ሳወራችሁ የነበረ። ይቅርታ አድርጉልኝ። በጣም ነው የምሞቀው። እንደ ዱባይ ባይሆንም ሙቀት አለ በጣም ከምላችሁ በፊት ከማውቃት ተቀይራብኛለች። ለሁሉም ነገር እግዚአብሔር ይመስገን። አዳማ በጣም አሪፍ ናት። እኔ በጣም ነው የምወዳት። ተመችቶሻል? የትም ሀገር ልሂድ እንደ አዳማ የሚሆንልኝ ሀገር አይኖርም። ያው ሙቀቱ ከዱባይ ጋር ስለሚቀራል ለሱ ሳይሆን እንደዛ ባይሆንም ሙቀቱ ለሱ ሳይሆን አዳማ ፍቅር ናት። ምንም ነገር ያሌለባት። ስለ አዳማ እኔ አይደለም ብዙ ስለ አዳማ ሰርች ብታረጉ ብዙ ስለ አዳማ ያወሩ ስላሉ ስለ አዳማ ማውራት አይጠበቅብኝም። እውነቴን ነው የምልሽ። በጣም ነው ሞቼ ነው የምወዳት። ሆነን ለመናገር ከሆነ ይሁን እንግዲህ ያጣፍጥልሽ ነው የሚባለውና በጣም ፍቅሩን ያጣፍጥልሽ አዳማን ማለት ነው፣ የአዳማን ፍቅር። እሺ እንግዲህ ቀጣው ተመልሰሽ ነው የምትሄጂው ወይስ እዚህ መቆየት ትፈልጊያለሽ? ኧረ እንዴ አድማጮቼ እንዳያውቁ ፈልጋለሁ። በሁለተኛ ቪዲዮ መልስልሻለሁ። ቪዲዮ እንዳይረዝም ነው እንዴ? አዎ አይሻልም? እሺ በቀጣይ እንገናኛለን ማለት ነው። በመቀጠል ምንድነው ያው ቪዲዮ ይረዝማል። በቀጣይ መጠየቅ የምፈልገውን እጠይቃታለሁ ማለት ነው። ወደ ተመልካቾቼ እንግዲህ እናንተም እንዳትሰለቹብኝ ጣፈጥ ብላችሁ ቆረጥ ያለ ቪዲዮ ስትሆን ይሻላል እናንተን ከማሰልቸት። ስለዚህ በቀጣይ ቪዲዮ እንገናኛለን። ቪዲዮ ላይክ፣ ሼር፣
ሰብስክራይብ እያደረጋችሁ እስኪ ለሌላው ሰው እንዲደርስ አድርጉ ማለት ነው። ላይክ እንዳረሱ፣ ሰብስክራይብ እንዳረሱ፣ ሼር እንዳረሱ እንዳረሱ አደራ አላችኋለሁ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ። ያው አሁን ሙቀትም ነው ከሰዓትም ነው እንግዲህ የተለያየ ቦታ እየሄድን የተለያየ ቪዲዮ እየሰራን እንገናኛለን ማለት ነው። በቀጣይ ቪዲዮ እስከምንገናኝ ለዛሬ ያለን ቪዲዮ ይሄን ይመስላል። መልካም ጊዜ ይሆንላችሁ። ባይ ባይ።